እንዳልኩሽ እየነገርኩሽ ወንድሜ መጣህ እንዴ? ምን እንጠጣለን ብለህ ነው? ና እስኪ ሰላም በለኝ። የት ነህ? እዚህ ነህ? የት ነህ? ጠፋህብኝ። ህይወቴ የኔ እናት ወይ ድምፅሽ አይሰማኝም እንዴ? ወያትኝም እንዴ? ሄደ እንዴ? ቼክ አድርጊልኝ ቶሎ። የግቢው በር አልተሰማኝም፣ የውጭው በር ድምፅ አልተሰማኝም። እሱ በሌለበት ቤት እኔ ነኝ መሰለኝ አባወራው። እናሳታዳ እሱ ከሌለ መቼስ የዚህ ቤት ጌታ እኔ ነኝ አይደለ? ሰዎቹ እየመጣን ነው ብለዋል። ቤቱ ልሽጥ የማ የሚገዙት ከደላሎች ጋር እንደዚህ ብትለኝ እኮ እስካሁን እኮ እኔ ደስ ብሎኛል። ናገረህ በመስኮት ግቢ ውስጥ እኔ አላምነው። እኔ አንቺ አታውቂውም ባለሽ ነው እንግዲህ እናውቀዋለን። የለም እኔ አላ እዚህ ስር ተቀምጦ ሊሆን ይችላል። የለም እርግጠኛ ነሽ? መነጽር የላውልቅ የለም። ምን እንደሰለችኝ ታውቂያለሽ? ገና እሱ በመጣ ቁጥር ይሄን ግልግል ልብስ ነው የመነጽር ሸርት ለብሶ ፊልም መስራት። አይ መጨቃጨቋሉ አይደል? እንዴ ቤቱ ሊሸጥ ነው? አዎ እየመጣን ነው ብለውኛል። አሁን ደውለውልኝ እኮ እነሱን ለመጠበቅ ምናልባት ውልና ማስረጃ ልንሄድ ስለምንችል አሁን ዛሬ መጣ እንደዚህ ይመጣል እንደዚህ ቁጥር ነው። አዎ አወራችሁ? አዎ ምናልባት በቃ አንተ ምንም እንዳትጨነቅ እሺ። ተስማምተናል፣ ተነጋግረን ተግባብተናል። እኔ አሁን ደላላ ላገኝ ልሄድ ነው። ቤቱ ይሸጣል። በቃ አንተ ትታከማለህ፣ ትድናለህ። ይኸውልህ ቤት ነው አለሁ እዚህ ነኝ። ይኸውልህ መሰለህ እንደምን እኮ የቤቱ መሸጥ እኮ አይደለም። እኔ እኮ እናንተን አለመስማማት ፈርቼ በቃ ምንም ችግር የለም። እናንተ ምትርካ እኮ ሳይንትም እንጂ እኮ እኔ መዳኑን ጠልቼ እኮ በቃ አንተ መዳን ላይ ብቻ ተስፋ አድርግ። አዳምጠኝ። መዳን ላይ ብቻ ተስፋ አድርግ። ምንም የማያስጨንቅ ነገር እንዳያስጨንቅ። እሷ እንድታዝን አልፈልግም። በቃ እኔ አሁን ወደ እሷ እያዘነች እኔ ምን መዳንም አልፈልግም። ተስማምተናል፣ ተነጋግረን ተግባብተናል። እኔ አሁን እንትን ደላሎችን ላገኝ ልሄድ ነው። በቃ እሺ፣ ሰላም ዋል። እሺ፣ እሺ፣ ሰላም ዋል ወንድሜ። እሺ፣ ይቅና ህይወቴ የኔ እናት ወይ ድምፅሽ አይሰማኝም እንዴ? ወያትኝም እንዴ? ሄደ እንዴ? ቼክ አድርጊልኝ ቶሎ። የግቢው በር አልተሰማኝም፣ የውጭው በር ድምፅ አልተሰማኝም። በደንብ ይልኝ። መጣች? በመስኮት ግቢ ውስጥ እኔ አላምነው። እኔ አንቺ አታውቂውም ባለሽ ነው እንግዲህ እናውቀዋለን። የለም እኔ አላ እዚህ ስር ተቀምጦ ሊሆን ይችላል። የለም እርግጠኛ ነሽ? መነጽር የላውልቅ የለም። ምን እንደሰለችኝ ታውቂያለሽ? ገና እሱ በመጣ ቁጥር ይሄን ግልግል ልብስ ነው የመነጽር ሸርት ለብሶ ፊልም መስራት። አይ መጨቃጨቋሉ አይደል? እንዴ ነሽ? ፍቅ እናልሽ ኘኘኘኘኘ ብሎ ወጥቶልኝ ሄደ። ሰላም ይልሽ። እኔ ራሱ በቃ አሁን ትልቅ ስራ ነው የሰራሽው። በስማ ትልቅ ስራ። አሁን ለዚህ ስራሽ ምንድነው የምጋብዝሽ? ምንድነው የምናደርግልሽ? እቅዳችንስ ምንድነው? እንግዲህ አስበበታ። ምንድነው የምትጋብዘው? አስቢው። ይሄንን ሰውዬ ከዚህ ቤት አወጥተን እንጥላለን። እኔና አንቺ በፍቅር አዲስ ቤት፣ አዲስ ህይወት፣ አዲስ ጎጆ አስበሽዋል። ከዚህ ጉራንጉር የሆነ ቤት ከነ ጉራንጉሩ እንሸጥለታለን። ጨርቁን ጥሎ ያብዳል። ይሄን እሱ እኔና አንቺ ከተማ ሄደን ቤት እንገዛለን፣ ልጆችን እንወልዳለን። ተረጋጋ። እንጃውን ሰፋ አድርገን አስብ እንጂ አስበሽዋል። ይሄ ቤት ተሽጦ እዚህ ጋር ቁጭ ብለን ብራችንን ስንቆጥረው አሁን አይነ ስውር ነኝ ወንድሜ። እኔ ቅድም ሳቄ ላይ አመልጠኝ ነበር። እዚህ ጋር ቁጭ ብለን ስናወራ አለቀሰ እኮ እንደዚህ። አሁን የምር አሳስቦኝ ነው። ለምን ጎዳና አይወጣም? ምን አገባኝ እኔ። ጎዳና ወጥቶ ለምን አይወድቅም? ከፈለገ እኔ እሱን አንጀት ለብላ ብዬ ነው እንጂ እኔ ለእሱ ስል ገዳም ገብቼ እንትን ልል ኧረ ምን አገባኝ። እድሜ ልኩን ጎዳና ወድቆ ይቀር ብቻ። እኔ በዛም በዚህ ሚስጣል ነኩሽ። እኔ አንበሳ ጀግና እኮ ነሽ። ኧረ ምን የፈለግሽው ነው መጋብዝሽ። አንቺ ብቻ ጥሪ። አንቺ ኢንቨስት የምናገኘውን ብር እያሰብሽው ነው። ቆይ ተረጋጋ። መጀመሪያ ባለው እንደው ወጥቶ እኔ ያሰብኩት አደጋ እሱ ላይ በደረሰበት በዚህ ልክማ ክፋት በዚህ ልክ ደርሰሽ አዘንሽለት። ማዘን ሳይሆን በዚህ ልክ ከኔ ጋር ልንኖር እንዴ? ለምን ያሳዝንሻል? ይሄ የሚበሰበሰ ሰውዬ ነው ያልሻልሽም እንዴ? ከኔ ጋር ሌላ ህይወት መኖር ነው እንጂ የሚሻለው። እሱማ ልክ ነሽ። መቃጠል አለበት ቁጭ ብለኛን ህይወት እያየ
እኔም ትልቁ እቅዴ እሱ ነው። እሱ ማቃጠል ሁሌም ከልጅነት ጀምሮ ቀና ነበር። እሱ እዚህ ቤት ወርሶ ይሄን እየኖረ እኔ እንደዛው ስንገላታ ለዚህ ማይሆን ይሄን ቤት ወርስበታለሁ። እድሜ ልኬን ስመኘው የነበረውን ሀብትና ተጨቃጭቃውን ሌላ ርዕስ ጭቅጭቅ እኮ አይደለም። የኛ እኮ ተስፋ ነው እኮ የኛ እኮ ነገ እኮ አስበሽው ብር ይኖረናል፣ ገቢ ይኖረናል፣ የራሳችን ግቢ ይኖረናል፣ ሀብታም እንሆናለን። ጥበቃ ነው የምናደርገው እንደው የቤታችን ጥበቃ። ይሄ ቆንጆ ሀሳብ ነው። መነጽሩ ማድረግለታለሁ። የመነጽሩ ዱላ ሰጠው እኛ ግቢ ይጠብቃል። ውጭ ብሎ ጥበቃ እናደርገዋለን። አንድ ሰራተኛ እናምጣና ሚስት እንሰጠዋለን። እዛ ቆመን እናየዋለን። ወንድም ያዛዘክኝ ቤቱ መሸጥ አለበት። ወይኔ እኔ እሱ በመጣ ቁጥር ይሄን ለብሶ ፊልም መስራት እንዴት ስልችት እንዳለኝ መታኝ። እንዴት ቋቅ እንዳለ ግን የዋህና በግ ነው። አመነኝ። ትንሽ እንኳን አይጠረጥርም። መሀል ላይ እንኳን ትንሽ አይገባው። ኧረ በእናትሽ እስኪወጣልኝ እንዴት ነው ሲንጭንቅ እንደሚላት ይትወና እንትን ቢኖር እኮ ተሸላሚ ነው የምትሆነው። ተይ እንጂ ምን አባቴ ላድርግ። አንዳንዴ እኮ ብር ገንዘብ የማትፈልጊው ነገር እንድትሆኝ ነው የሚያደርግሽ። እኔም ፊልም ሰሪ ያደረገኝ ገንዘብ ብቻ ነው ወይስ ከኔ ጋር ለመኖር የሚያደርግ ከምንም በላይ አንቺ እኔ ቢቀር ገንዘቡ አንቺ ብቻ ቢተውልኝ ይሄን ተተነው አንቺ ብቻ ደስ ነው የሚለኝ በእውነት ገንዘቡን ብዬ መስሎሽ አራር አንደኛው ሐሳቤና ትልቁ እቅዴ አንቺ ብቻ ነሽ። አንቺን ከሷ አስተያየቅልኝ ማለት ለዛ ቤት ስለምንድን ነው ከዚህ ሰው ያስተያየሽ ከኔ ጋር አለማችንም ማለት ከዚህ ከረፈፍ ጋር ምን ትሰሪያለሽ? ያውና እሱ ይስራ እሱ ያምሽ እኔና አንቺ ዛሬ ይመጣ ይመስለኛል ማለት ይፈታል በዛው ስራ ነው የሚሄደው አይደለ? በሩን ቀርቀሻል ግን ያለ መነጽር እንዳይመለስ አድርጌ ነው የሰጠሁት። ኧረ አይመለስም። በዛው ቢቀራሱ ደስ ነው የሚለኝ። እንደው የሆነ ስታንዳርዶ ሲኖ እንኳን በገጨው በሞት ቀለል ያለው የምን ታው ነው እንዴ? በቃ እዚህ ግቢ እናለቅሳለን፣ እዚህ እንሄዳለን አለሽ ለካ ላይ መነጽር አድርጌ ነው ማለት ነው። አይ ከሞት እንኳን ለማን ብለህ አላለቅስም። እኔ ምን ቦታኝ ጋቢ ተሸፈኘ አላለሁ አንባል አፈስም ለሱ እንዴ ራሴን ለታበብ እንዴ ተገላግል ነው ለኛ ለኔ የቤት ስራ ነበር የሚያቀልልኝ ደንቆቶቶ ቢቀር እንደውም አንዳንዴ ምን አስባለሁ ይሄ እንትኑ ይበሳል እንጂ መርዝ ቀላቅለን የምንሰጠው አይምረኝ እዚሁ ድፍት ቢል መርዝ ላይ ለምን አሁን ቤቱን ይሸጣል። ከዛ በኋላ ሀሳብ ቢቀየር ሰው እኮ ነው ሀሳብ እኮ ነው ቢቀየር እኮ አሁን ሄዶ ሀሳብ ቀየር ነው ብቶ በቃ አልሸጠውም ጸበል ግባ ሂደ ተመላልስ ተጠመቅ ቢለኝ ሂደ ተጠመቅ ቢለኝ ወንድም እያለ ቀልዳለ እንጂ አይታወቅም። ሀሳብ ከቀየረ ይሽኩኒ እንደውም እሺ ብትኝና የሆነ ነገር ቀላቅለን ሰተነው እዚህ ልጉም ብሎ አስታዋሽ የለው ዘመድ የለው ቤተሰብ የለው ያለው ይሄ ቤትና አንቺ ነሽ አይደል እንዴ? እዚሁ ቆፍሬ በቀብረው እኮ መቶ የሚጠይቀኝ ሰው የለም አይደል? ቢሆንም ራሱ የሚያደርገውን ነገር እኛ ማፈጣጠን አለብን ብያለሁ። እኔ ሀሳብ ማፈጣጠን ነው እንጂ አንቺ ከኔ ጋር ነው እንጂ መሆን ያለብሽ። ይሄ ቤተኛ ነው መሆን ያለበት። ቶሎ ይሄን ካጠገባችን ዞር ማድረግ ነው እንጂ እንደው በተኛበት በትራስ አፈነሽ ራሱ በገግልኝ ማታ እዛ ነው ቆፍሬ እዚሁ ቀብርልሻለሁ ሳሉ በዚህ ልክ ከፋቱን አይ ለነገሩ ገንዘብ እንለዋለን። ሰሞኑን መታከሚያ ምናምን ስለምንወጥረው እንነሳና ሂደን ምሳችን እንበላ አይመስልሽም? አራራራ ቆይ መነጽር ማይረሳ ነገር ደግሞ የሰፈር ሰው አየህ ነው እኮ ብሎክ እንካርካት ያው አይኔ ቢበራ ነው አባታችን ያመጣሉ። ገዛ ይነገር ይላል እዛ በቃ አንተ ራስህ ጎዳና ትወጣለህ ማለት ነው። ነይ እንውጣ። ዛሬ እንኳን ቁርስ ብትሰሪ እሱን በልቼው ጨጓራዬን እያመመኝ ነው። ያን መሰለ ቁርስ ሰርቼ ጨጓራዬን ምን በጥስጥስ ፍርፍር ነው ምን ጨጓራዬን እንዴት አሳመመኝ? አቃጥሎ ሊፈኝ ነው እንጂ ጭራሽ። ኧረ ተው ቡናው ለኛ ነው። በጣም ፍርፍር በልተህ ታውቃለህ? ቡናው ለኛ ነው። አዎ ቡና እንጠጣለን። በሱ ማቃጠል ታቃጥይ ነው የፍርፍር ሻሱ ነው ማቃጠል። እሺ ቅጂው ጨስጨስ አድርጊው። እሺ እኮ ታዲያ እሱ እንኳን ሲወጣን ያደረው እንደ አባወራው እሱ ከሌለ እሱ በሌለበት ቤት እኔ ነኝ መሰለኝ አባወራው። እናሳታዳ እሱ ከሌለ መቼስ የዚህ ቤት ጌታ እኔ ነኝ አይደለ? እናሳ በቃ ምን አባቱ በደንብ አድርገሽ ጨስጨስ አድርጊ። የታባው እሱ ሲመጣ እኔ ወሮናለሁ። አሁንም ነትወክ በቃ አሜን። ቀዳ አድርገሽ ይዘሻት ነይና እና ያጠገቤ ተቀመጪና እናወራለን። ሁሌ እጠይቅሻለሁ፣ ሁሌ አማክርሻለሁ። ምን ነገር አለ ምን ልልሽ መሰለሽ የዛኔ እቃዎቹ ሲሸጡ ቲቪው ሲሸጥ ፍሪጁ ሲሸጥ ብሩን አስገብቶልሻል? ነው ሙሉን እኮ ወደ እኔ ነው የሚያስገባው። ሲጀምር ታዲያ እንዴት አልነገርሽኝ? እንዴ ነግሬሃለሁ እኮ ረስተኸው ነው። ታዲያ እንዴት ለምን አላስገባሽልኝም? ፍቅር ማለት አልገባኝም።
ገንዘብሽ ኪስሽ ተባብረን አይደል ምን ነው እኮ አሁን ታዲያ አሁን እንደዛ ነው ምን የተፈጠረ ነገር ነው ታዲያ ለምን ለኔ ያላፍሽ እንዴ ሐሳባችን እኮ እኔና አንቺ ደግሞ እቺ ፍሪጅ ጋር እቺን ተነቃ ታቀያይመን ማለት እንዴ መቼስ በዚህ ትታዘብኛለሽ ብዬ አላስብም ይሄን ገንዘብ ጠየቀኝ ብለሽ ልታዘቢ ብቻ እንዳለ እኔ ሐሳብ አልገባኝም እንዴ ሐሳቤማ የዚህ ገንዘብ ለኔ ላኪልኝና እኔ ገኝ ከዛ ሲጀምር አብረን የምንጠቀመው እኮ አብረን ነው እኮ የኛ ነው ይጋራ ነው ሞባይል ባንኪንግ አዎ ልክ ነሽ እኮ ገብቶኛል እኮ ይሄ የኛ ነው ቤቱም የኛ ነው አንቺ እኔ ሐሳብ የሸጠሽ ዕቃ የዛን ቀን መታከሚያ ነው ለምን ብሎ ነስጠሽ አላውቅም ብቻ ብሩን አስገብቶልሻል አይደል የቲቪውን የፍሪጁን ብር ሲጀምር በኔ ነው ተላከው እኮ አንቺ ደግሞ እኔን ታምኛለሽ አይደል እናታምኝም እንዴ ገና እንኳን አይደለም የዚሽ ብር የቤት ተካፍሎ ብሩን እኩል ነው የምንከፈለው አይደል እንዴ ስለምንከፈል ነው የምታወራው እኮ በቃ አብረን ነው የምንኖረው አብረንም ልንፈነዳበታለን ምንም እናደርግበታለን አሁን እሺ በይኝና ብሩ አንቺ አሁን ሊያሳስትሽ ይችላል ድንገት እንኳን ነገር ቢፈጠር ምንድነው ያሳሳታ ምንድነው ነገር ዛሬ ልክ ነህ እኔ ልክ ነኝ እሱ መቶ እንኳን ከባለፈው ብር ላይ የሆነ ነገር ሲልሽ ድንገት ትሰጪው ትችላለሽ እኔ ጋር ቢሆን ግን እንደከፈልነው ነው የሚያውቀው ሲጀምር እኔ ጋር እንዳለ አያውቅም እንድትጠቀምንበት ነው የሚያውቀው እኔ ልክ እየቆጠብን እንጠቀማታለን ለምንድን ነው የምንቆጥበው አሁን እኮ ስለ ነገር ነው ማሰብ ያለብን እኮ ቤታችንን ማደራጀት ነው ያለብን የተሻለ ህይወት ለመኖር አዲስ ላይፍ ለመጀመር ነው እንጂ አንቺ ችግር አለብሽ ሰው አትሰኝ ይሄ ነገር እኮ ነው ያናደኝ ይሄው አለ እኮ መጠቀም ትችላለህ ሲጀምር እኮ መጠቀም አይደለም እኔ ጋር ይቀመጥ ነው ያልኩሽ አንቺ እኔ ጋር ሆነ ምንድነው ልዩነት ለሚቀባውና ነገር ተጠፊው መች ገስቼ የማውቀው ነው ሲጀምር ያው እንዳሮጊት ቀሚስ እየለበስኩ የምወጣው እንደዚህ ነው ቀሚሴ እንዳለ በአንተ ምክንያት እግዚአብሔር ይስጥህ ተቃጥሏል ይሄ በእኔ ምክንያት አይደለም ይሄ የድሮ አስተሳሰብ ባለው ዘገም ባለሽ ነው እኮ ሲጀምር ለራሴ የምገዛው የት ሊሄድ ብዬ ነው ያንተ ጠባቂ ነኝ ቤት እኮ ጠባቂ ነሽ እኔ እኮ ለዚህ እኮ ነው የምልሽ እሺ በይኝና የነዚህ ገንዘቦች ለኔ ያስገቢ እኔ እኮ እንዳይጠፋ እኔ እኮ ገንዘብ ፈልጊ እኮ አይደለም ዛሬ ጤናማ ይሆንክ አይመስለኝም ሁላችንም በሰላም ብንጠጣ ነው ችግር ይሄ ነው ሰው ጨርሰሽ አታዳምጪ ከዚህ በላይ ያ ከረፈፍ ሳይመጣ እንድናወራ ነው እሱ ከመጣ እኛ ማለት አልፈልግም በብልድርስና በመነጽር እንትን ብሎ እኔ እኮ እንድትናደድ አይደለም ግን ከዚህ በላይ እሺ እንዴት ነው ማዳመጠኝ በቃ ብሩ እኔ ጋር ይቀመጥ ነው ያልኩሽ እኮ እያወራክ ያለው ገብቶኛል ነው ብሩን ስጪኝ እኔ ጋር ይቀመጥ የፍሪጁ ብር ስጪኝ አልኩሽ አንቺ ግን አታምኚኝ እኔ ምንም አንተ ሌላ ምን አለኝና ነው አንተን የምጠራጠረው ብታምኚኝማ 2 ደቂቃ እኮ እሺ ብለሽ ነበር ቶሎ የምትልኪ እኔ ምን አደርግበታለሁ ይቀመጥልን እኮ ነው ነገ እንድንኖርበት ነገ ቤት እንሰራበት ይቀመጥልን ያልኩት እኮ እኔ ጋር ተቀመጥ አንተ ጋር ምንድነው እኔ ጋር ቢሆን ይለያያል እኔ ጋር ሲሆን አስቀምጠዋለሁ ቢጠይቅሽስ እሱ ለቤት አስተሳቢ ቢጠይቅሽስ እንዳለ አቅም እኔ ጋር ያልኩህ እኮ ነው ይሄን አካውንት በቃ ቤተሰቦች ሊጠይቁሽ ይችላሉ በቃ ድንገት የሆነ ነገር አስፈልጎሽ ቤተሰቦች መቼ እንጂ ጠይቆቹ ቤተሰቦች እኔ ድርቅ አትበይ በቃ አሁን የምትወጂኝ ከሆነ እሺ ብለሽ ትራንስፈር አድርጊኝ በቃ እንደምወድ እንደማትጠራጠር እርግጠኛ ነኝ እሱማ አልጠራጠርም እንደምትወጂኝ አውቃለሁ ግን አሁን እኔ ማለት እኔ ጠዋት ጨጓራ ማነው እዚህ የሰጠሽኝ ፍርፍር ጨጓራዬን አቃጥሎኛል አሁን ድጋሚ በነገር ጨጓራዬን ከምታቃጥይ ምንም አልፈልግም እኔ አንቺ ወተት አንቺ አጠገቤ ካለሽ በቂ ነው ባንቺ እረጋጋለሁ እኮ አሁን ህመም እየሆንሽብኝ እኮ ነው እሺ ለምን አትይኝም አሁን ይሄ ዘገምተኛ ሰውዬ መጥቶ ሳልከናነብ እኔና አንቺ አውርተን እንስማማ ኢቴሙ አለ ኢቴም ልስጥ መጠቀም ያለብህን አሁን ላይ የሚያስፈልግህ ነገር ካለ መናገር ማስፈልገው እኔ ኢቴም አይደለም የፈለኩት ገንዘቡን ትራንስፈር የምታደርግልኝ አንቺ እና አማርኛ እያወራን አንግባባም እንዴ እኔ ከሱ ጋር መጨቃጨቅ ድክም ብሎኛል ሲጀምር እናንተ ፍቅር ነው የሚያምርብህ ጸባይ ያምርብህ እንድንጨቃጨቅ አሳየህ ጣፋጭ የሰራሽውን ስራ እንዴት ልናሸጠው ነው ይሄን ትልቅ ድል አድርገሽ ይሄን ሁሉ ነገር አስበን አሁን ያቺን ብር ላኪልኝ ስላልኩሽ መባባል አሁን ድንገት ይመጣል የሚያጨቃጨቅ ሀሳብ የምታነሳው ምንድን ነው የሚያጨቃጨቀው እንደው በኢየሱስ አሁን ለምን አንድ አማርኛ እያወራን በቃ እሺ ብትይኝ እኮ አለቀ በቃ እሺ ምን ይፈጠራል እኮ ነው ሀሳቤ ስልህ እኔ እንትን እያልኩ አይደለም ግን አሁን ማድረግ ያለብን ፕላን እናድርግ ምን ማድረግ አለብን የተሻለ ህይወት ለመኖር ከዚህ ሰው የተገላግለን ከዚህ ሰው ጭቅጭቅ አርፈን ልንኖር ነው አይደል ሀሳቦች ትልቁ ሀሳብ እሱ ብቻ ነው እኮ ታዲያ እዚህ ከዚህ በኋላ ምንድነው ማድረግ ያለብን ለነገ ህይወታችን መጀመሪያ ምን ይቀድማል ብሩ ለኔ ትራንስፈር ማድረግ ከዛ በኋላ ቀጣዩ ፕላናችን ነው እነግርሻለሁ መጀመሪያ ግን ምን ይቀድማል ብሩን ለኔ መላክ አሁን ማለት ተነሽና ስልክሽን አምጪ አካውንቴ ልንገርሽ ላኪልኝ ከዛ በፍቅር ወራችን እንቀጥላለን ይሄ ዘገምተኛ ከመጣ ጋቢን ተከናንቤ መተኛቴ ነው አሁን እንደዛ ይሻላል ወይኔ ኧረ ሴትዮዋ እንደ አማርኛ ነው ሞሮስ ነኝ አልፈልግም በቃ እንደዛ ብትኛ ይሻለኛል ብሩን አስጭኝም
አልሰጥህም አላልኩም እኮ በትራንስፈር አድርጊልኝ። አሁን እኔ ሰውዬ ከመጣ በኋላ አላወራም ታውቂያለሽ አይደል? እንዴ ገና ኧረ ብሩ እስኪ ኧረ በመድኃኒዓለም አትወጂኝም? አልሳዝንሽም? አልጠጣም። እያረፍሽ ጠጪው አተላሽ ማለፍ አለበት። እያረፍሽ ጠጪው ይናታል። አልጠጣም ማለት ነው። ምን ማለት ነው? ጠየቅኩሽ አይደል? እንዴ ምን አለ? ምን ጠይቄሽ አውቃለሁ? ምንም አላደርግበት ነው። አስቀምጠው ልቆጥበው ነው። እሺ አንተ ትቀልዳለህ። በቃ አትላኪልኝ። ውሰጂው እንትን ወንዝ ላይ ልበትነው ነው ያለ እንዴ እንዲቀመጥ ነው ለጋራችን እኮ እኔ ጋር ተሳስተሽ ታጠፊዋለሽ። ኧረ ስለመድኃኒዓለም ምን አድርጊ እኔ ምን አቅልሽ ትገባልሃል? ሲጀምር ታየው የለ አቃጥልሽ እንደሽ ነው አንቺ ማለት እስካሁን ራሱ ነክቼበት አውቃለሁ። 8 ሳንቲም ያላጎደልኩትን ሳንቲም እንደምበር ሰው ነሽ እኮ በጊዜ ልትሳሳች ትችያለሽ አይደል? ማነው በጊዜ ሂደት ነገ ብዬ እያሰብኩኝ እንዴት ነው የምሳሳተው? እኔ አላበቃ ተይው። አንቺ ካላክሽልኝ ተይው። በቃ የምትወጂኝ ይመስለኝ ነበር። እንደማትወጂኝ ነው ዛሬ ያረጋገጥኩት። ለምንድን ነው ማለት እንዴ? ለምንድን ነው እንደዚህ የምታስበው? እኔና አንቺ የስንትና ስንት ሚሊዮን ብር ፕላን ይዘን ዛሬ በዛች ቅራቅሞ ብር ንቀይ ተይ ተይ ፍቅር ግን ተይ ተይ ማኛ ያምርብን። እኔ ቴሙን አይደለም የፈለኩት። ተረጂ ብሩን ነው የፈለኩት። ዛሬ ልክ ነህ። ኧረ እኔ እንደ ዛሬ ልኮኛ አላውቅም። እንደ ዛሬ በህይወቴ ልኮኛ አላውቅም። በእናትህ ዛሬ በፍጹም ልክ አይደለም። የምር የሆንከው ነገር አለ። ምንድን ነው? እሺ ንገረኝ። ያሰብከው ነገር አለ? እኔ ምንም ያሰብኩት ነገር የለም። ምን ልታደርግ አስበህ ነው? ንገረኝ። ብሩን ትሰጪኛለሽ አንቺ ለኔ። አሁን እኮ በፍቅር እና አንቺ የሚኖረው ይሄ ጠማማ ሰው እስኪያወራ ድረስ መጀመሪያ ግን ምን ይቀድማል? አሁን ምንድን ነው ቀደክ? ምን ቆርጥ? አይ ያሰብከው ነገር አንቺም እኮ በቃ ሼር እናድርገውና አካውንቱን አንድ ላይ ይቀመጣል። አማርኛ ሴትዮ አማርኛ አትሰሚም እንዴ? አማርኛ ስለምሰማ ምን ሆነ ዛሬ? አንቺ እንዴት ነው ግን ሰውዬው ከአንቺ ጋር የሚግባባው? ናደብድበኝ ናደብድበኝ። እኔ እኮ አንቺን ልበድብ እኮ ከእሱ ጋር ያን ሁሉ ነገር እያሳለፍኩ ከዛ ደግሞ አንተ እኔ ከአንተ ጋር ስንት ነገር ነው የማስበው። እንደዛ አስቤ አይደለም እኔ ይኸውልሽ እኮ ለጋራ ጥቅም እኮ ነው። ብሩ ቢቀመጥ እኮ ሁለታችንም ጥቅም ነው አይደል እንዴ? እኔ ብር አጠፋው እኮ አይደለም እንጠጣበት እኮ አይደለም። እኔ እውር ነኝ ተንቺ ነው ሙሉ በምን አጠፋዋለሁ? እኔ ምን እሰራለሁ? እዚህ ሶፋ ላይ አንዴ በዚህ ጀርባ አንዴ በዚህ ጀርባ ስተኛ ነው ሙሉ ታውቂያለሽ። እሱ ሲመጣ ነው የምለው ታውቂያለሽ። ነው የታባት ነው እኔ የራሳችንን ህይወት መስርተን የተሻለ ህይወት ቤታችንን ገዝተን 10 ልጆች እኔ ከሱ ውጭ መቼ አሰብኩኝ? እኔ እንፈለፍላለን እንዴ ሰፈር ሰው እስኪወላ ቀበሌ የሚያህል ልጅ ሞላል። አንድ ቀበሌ የሚያህል ልጅ ሞላል። ችግር የለውም። አሁን እሺ በይኝ ነው እሺ በይኝና እንዴት አላኮርኩም ከሱ ጋር እያመሳሰለ። እሺ እኔ ከዚህ ጠማማ ሰውዬ ጋር ላመሳሰልሽ ይቅርታ በቃ እኔ ተፈጥሮ አጣማ የፈጠረች ጠማማ ሰውዬ ከሱ ጋር ላመሳሰልሽ ነው። አሁን እኔና አንቺ ያልኩበት ፍቅር ነው። ተነሽና ስልክሽን አምጥሽ ላኪልኝ። ተነሽ እኔና እሺ በይኝ አሁን ስልክሽን አምጥሽ እንዳልኩሽ እየነገርኩሽ ወንድሜ መጣህ እንዴ? ምን እንጠጣለን ብለህ ነው? ና እስኪ ሰላም በለኝ። የት ነህ? እዚህ ነህ? የት ነህ? ጠፋህብኝ ዛሬ እንኳን ለልብስ መቀየሪያ እንኳን ሰዓት አጣሁ። አፈር ልብላ እኔ አፈር ልብላ ፀሐይ አለው። በቃ ተጫወቱ እናንተ። እኔ ልግባ። እንደታለን ተጫወቱ። አውሩ መጣሁ አለሁ ወንድሜ። ይኸው ሁለት ስኒ ምናምን ሁለት ስኒ ብቻ እኮ ነው ያለው። ቶባ ፀሐይ መታ ተንገላታ ብዙ ምንም አያሳስብም። እሱ አያሳስብም። በቃ ትልቁ ነገር ብቻ አንተ ድነህ ማየት ብቻ ነው የምፈልገው። እኔ ደህና ሆናለሁ ወንድሜ አትጨነቅ። እሱን ተውና እስኪ ዛሬ ምን እንዳሉ ንገረኝ እስኪ። እባክህ እነዚህ ደላሎቹ በሞተ ብር ነው የሚነጋገሩት እና እኔ እኮ ይኸውልህ እንትንም ባለል እኮ እሰማለሁ። ይሄ ቤት እኮ ምን ያህል እንደሚገመት ምን ያህል እንደሚጠፋ አውቃለሁ። ወንድሜ እንዳትበላ አይደል? የቾኮላ ሽጠኸው እንዳትበላ ነግሬሃለሁ። ወይኔ እኔ ባለፈ እኮ እማዬ መኪና ልግዛልህን እያለች ነበር። በዚህ ሰዓት ምን አያስፈልገኝም መኪና በዚህ ሰዓት ምን ይሰራልኛል ብዬ ገደምኩ። እሱን ሸጠህ ትደርስልኝ ነበር። መኪናውን ሸጠህ ትደርስልኝ። አይ ዞሮ ችግር የለውም። በቃ 1-2 ሚሊዮን ብቻ ነው የጎደለብኝ። ከየትም ብዬ እሱ ነው ማለት። ስንት አሉ እነሱ በቃ ይሄን ያህል ቤት 20 ሚሊዮን ምናምን አለ። ቆንጆ እኮ ነው። ቆንጆ እኮ ነው እንዴ ቤቱ ሰፊ እኮ ይሁና። እኔና አሁን ስንት ነው የጠየቁኝ? እኔ እኮ አሁን እጅ የምታክመው የት ነው እኮ ነው አይደል እንዴ? 15 ሚሊዮን ብር ብቻ እኮ ነው የጠየቁኝ። በቂ እኮ ነው። ኧረ እባክህ እንዴ! አዎ በቂ እኮ ነው። ይሄ በጣም ቆንጆ ብር እኮ 15 ሚሊዮን ቆንጆ እኮ ነው ያቀረቡልህ ብር። አሁን ሀሳብ ሳይቀየር ደላላዎቹን እናገኛቸውና አውርተናቸው
አሁን ይሄን ብር እናደርጋለን እናንተ ተጋግዘን ከሷ ጋር ሆነና በቀረው ወር እዚህ ቆንጆ ቤት ሰርተን ተጋግዘን ሰርተን መልሰን ቆንጆ ቤት ከዚህ የተሻለ ቤት እንገዛለን። አንተ መጀመሪያ አንተ ዳነ እንጂ ስለ ነገው ተዋታስ ግን ይውላ አሁን ነገው ነው ማሰበው እንጂ ይውላ ግን ይውላ ከሀገር የወጣ ሰው ስንት ነገር ያስፈልጋል። አሁን ይሄ ብር ሁሉ ላይ በቃ እኮ ይችላል። ልክ አይበቃኝ እና እኔ በቃ ቢያንስ 130 ምናምን ቢሆን ጥሩ ነበር። አይ ከላን በኋላ ዛሬ ዳንኩ ነው ገንዘቡ ስጠራ ዳንኩ ነው አንተ እንግዲህ በፊት ባይሰጠኝ ነገር ምን ሆነ ነበር? አንተ የመሰለ አዛኝ ወንድም ባይሰጠኝ ካለው ላይ ቆርሶ የሚሰጥ ወንድም። ኧረ ተው ሰው በሰው በተነሳበት አንተ እኮ ለዚህ የተዳረክ በኔ እኮ ሰው ዛሬ እውነት አንጀቴን በላኸኝ። እኔ ሰጠኝ ቤት ሸጠ እኔ በቃ አይምሮዬ ሁሉ የሚያርፍልኝ አንተ ድነህ እኔ ድናለሁ እኔ ምን ሆናለሁ ብለህ ነው። ግን እኮ ዛሬ አይኔ በራ አይኔ ታየኝ ዛሬ አለ መዳንህማ የት ይቀራል ብለህ ነው። ይሄ ቤት እንኳን ተሽጦ ባይበቃህ ብሩ እኔ ኩላሊቴን ሸጬ ቢሆን አንተን አድናለሁ። ኧረ እኔ ወንድሜ ተው እኔ ሲባል ለምን ኩላሊትን ትሸጣለህ? አሁን እኮ ይሄ ቤት ይሸጥና ኩላሊትን ምን አመጣው? ኩላሊትን ማን የራስን ሸጬ አልታከብም እንዴ? አይደለም በአንተ ስህተት አይደለም። ችግሩ የተፈጠረ በአንተ ስህተት ስላልሆነ ነው። አንተ እሱን ማጣጣል አለው የኔ ጥፋት ነው አይደለ? ይሄ ቤት ይሸጥና ይሸጥና 15 ሺህ ብር ነው እሱን ትሰጡኛላችሁ። ጊዜ ታከማለሁ፣ እመጣለሁ፣ ፍቅር እንኖራለን፣ ሰርተን እንተካዋለን። እሱማ መሸጥ እኮ አይቀርም። አሁን ተነሱ ጋር ጨርሻለሁ። ግን ማለት ነው አስበው፣ ትልቅ ግቢ ነው እንደምታውቀው፣ በፊት እንደምታውቀው በጣም ትልቅ ግቢ ነው እኮ 30 ወስኩ ያንሰው። የድሮ ጊዜ ሴትዮ ያዙት ግቢ እኮ ነው፣ ትልቅ ነው። ትዝ ይለኛል፣ አይኔ በሚያይ ጊዜ ትዝ ይለኛል። ላይ ድረስ አይቼዋለሁ። 30 እኮ በጣም ትንሽ ነው እንደውም ለዚህ ግቢ ማለት ነው። ግን በቃ ያው ለችግር ጊዜ ከደረሰ ተገመተ እንዴ? አይደለም የኔ ሐሳብ ነበር። ቢያንስ እንኳን ለአንዳንድ ነገር የሆናችሁ ነበር። እውነትህን 30 ቢሸጥ እኮ እኔን አሳክማችሁ ከዛ ተርፎ እንደውም ለኔ ትርፍ በትሰጠኛለህ አንተ። አይ ወንድሜ የእናቴ ልጅ ና ዛሬ 30 አልከኝ። እኔ እንደ 30 ይሸጣል እንዴ? እኔ ለሕክምና ራሱ ብር ሳያስፈልገኝ አይቀርም። እኔ አሁን በቃ ከየትም ብዬ ነው የምልህ ታክመህ እስክትመጣ ያለውን ጊዜ ይሸፍናሉ። አሁን ዳንኩኝ ዛሬ እውነት መሮጥም አማረኝ ታይቶኝ። እኔ ትልቁ ረፍቴ ትልቁ ስኬቴ የምር ነው የምልህ በቃ ያንተ መዳን ብቻ ነው። አሁን እዛ ስራ ብትይ እንደው ብሩ ስለሚያስፈልገኝ እሰራለሁ እንጂ የእውነቴን ነው የምልህ ሁሉ ነገር አይታዘዝልኝ። ቤቱ ባዶ ሲሆን እሷን እንዳይደበራት ቁጭ አድርጌ መጽሐፎች አነብላታለሁ። በምን ያነብላታለሁ? ለካ ምን አወራታለሁ። አዎ በፊት ከኔ እየተቀበልክ እኮ ታነብ ነበረ። ወይኔ አይኔ ቢያይ ማማጥሮ ወርቅ ስለምትሰጠኝ አይኔ ቢያይ እኔ ደግሞ እነሱ ነግር ነበር። አዎ አይኔ ቢያይ አንተ ስንት ነገር ነግርህ ነበር። ብቻ ያለፈውን ታሪክ ነግራት ነበር። በፊት እኔና አንተ ልጅ እያደረግን እዛ ካምፕ እያለን እንዴት እንደሆነ አንተን ማማ እንዴት እንዳገኙ እሱ ነግራታለሁ። ብቻ አድርግ እንዴት ስለ ፍቅራችሁ እንዴት እንደምትወደድ ትነግረኛለች። በጣም ነው የምትወደድ። በጣም አውቃለሁ። ምን ቀን እያወራን አለቀሰች ስላንተ ስጠይቃት። ተይ ስኩል ያለች ይገባኛል። በጣም የምታፈቅር ሚስት ነው ያለች። በእውነት በጣም እድለኛ ነህ። እድለኛ ቆንጆ ሚስት ነው ያለች። በጣም እድለኛ ጣያዋ የቤተ ክርስቲያን ሴት። በዚህ ሰዓት እንደዚህ አይነት ሴት ማለት ከባድ ነው በእውነት። መልኳም ቆንጆ ነች እኮ ናት እንዴ? በጣም ታምራለች ነው የምልህ። እንደው ፈጣሪ ፈቅዶ እንደመጣው እሷን አያታለሁ። በጣም ቆንጆ ነች። እንደዚህ የተወራላትን ሴት ማየት ፈልጋለሁ። በስመ አብ እንደ መልኩ እንደ ጸባይዋ ናት። በስመ አብ እንዳስከፋት ይገበኛል። ግን በቃ ትልቁ ነገር አንተ ድነህ ከዛ በኋላ የእሷን ነገር ደግሞ መልክ እናስይዘዋለን። በዚህ ደግሞ አንተ እንደምታገኝ ዋናው አሁን እዚህ ጋር ምንድነው የኔ ነገር እኔ ልዳንና እናንተ ትዳሩ የሚቀጥ አሁን እንደተባለው ይሄ ቤት 30 ከተሸጠ የተቀደሰ ነው። ኧረ እንደዛ አላሰቡም እነሱ 20 ነው በቃ 20 ይሸጣል። 20 ብዙ ነው። አሁን ይመጣሉ። አሁን እንመጣለን። እኔ ደግሞ አይገርምሃል ሳልተኛ ነው ያደረው። በቃ ስራ አልሙኒየሙ ምናምን ቶሎ የሚደርስ ነበርና ግባና ተኛ። አዎ ተኛለሁ። አረፍት አድርግ ትንሽ እኔ አሁን አረፍት አድርግ። በቃ ከመጡም አለች እሷ አለች አይደለ? አዎ ግባ አረፍት አድርግ። እኔና እሷ እናወራለን።
ከመጡ ትቀሰቅሱኛላችሁ። ትንሽ ልተኛ። እረፍታል እሷን ላካት ብቻዬን አንተ እንዳለ ማረፍ ማለት አለ። እኔ ብቻዬን እኔ ቀድማ ምን እንትን አለኝ አንዴ በዚህ አንዴ በዛ እሷን ላካት። እሷን ጋውራለሁ። እሺ እሷን ላካት ብቻዬን እንዳልሆን እኔ በላት። እሷን እዛ ናት ርብቃ። ሮቤል ምን ነው ዛሬ ደግሞ እኔ ቀደመው እኮ አትነሳም እንዴ? ተወኝ ደክሞኛል። ኧረ ተነስ ተነስና ቡናም ካስፈለገህ ቡና ይፈላል። ቁርስ ምን እንበላለን አብረን ዛሬ? አልበላም። እዚህ ነው የማረፍደው። አልበላም አልጠጣም። ግን ደህና ነህ አይደለሁም? እንዴት ደህና አይደለሁም ማለት ደህና እንደው እንዳልሆንኩ የሚገልጽ ነገር አይደለም። አይ ሌላ እኔ የማላውቀው ነገር ካለ ብዬ ምንም አልሆንኩም። በቃ ዘልተኛ ምንም አትበለኝ። ለማንኛውም ሰዎቹ እየመጣን ነው ብለዋል። ቤቱ ልሽጥ የማ የሚገዙት ከደላሎች ጋር እንደዚህ ብትለኝ እኮ እስካሁን እኮ እኔ ደስ ብሎኛል። እናገራለሁ ጥሩ ጥሩ። እኔ ለምን ከእንቅልፍ የሚያስተሳጥሩ ጥሩ ነገር አትነግረኝም? ይሄ ሀሳብ እንግዲህ ፈጣሪ ከፈቀደ ያው ጉዞ ሊጀመር ነው ማለት ነው። የድነት ጉዞ። ቤቱ ሊሸጥ ነው? አዎ እየመጣን ነው ብለውኛል። አሁን ደውለውልኝ እኮ እነሱን ለመጠበቅ ምናልባት ውልና ማስረጃ ልንሄድ ስለምንችል አሁን ዛሬ ይመጣል እንደዚህ ይመጣል እንደዚህ ቁጥሩ አዎ ተዘጋጅተህ ጠብቀኝ ምናምን አሉኝ። ዳንኩኝ ማለት ነው። በቃ ልትድን ነው። አየህ አይኔ ሊፈራ ነው። መጀመሪያም እኮ ነግሬ ነበረ። በቃ የትኛውም መስዋዕት ተከፍሎ አንተ ትድናለህ ብዬ ነበረ። ርብቃ ርብቃዬ መቼ ታዲያ ቆይ መቼ ልትደሰት ነው? አሁን ተደሰተ ይጨርስ። ኧረ ነይ ዜና ሰሚ ነይ እዚህ ጋር ነይ። ቤታችን ሊሸጥ ነው። እኔ አይኔ ሊበራ ነው። ሰው ተገኘ እንዴ? እየመጣን ነው ብለውኛል። አሁን ሰማና ምን እኮ ካንቺ እኮ ነው የሰማሁት። ርብቃ ከዛ እናንተ ጎዳና ላይ እንወጣለን። ለምን ጎዳና ላይ እንወጣለን? ያው ከተሸጠ ምን ለማድረግ አሰብኩት። ተይ እቺ ርብቃ እንደዛ አይደለም። ጎዳና ላይ አንወጣም። በቃ እኔ ታውቂያለሽ የት ነሽ? ጥሩ ሙያ አለኝ። አሁን ምን መሰላችሁ? አሁን እሱ ጎበዝ ታታሪ ሰራተኛ ነው። እኔ ታምሜያለሁ አይደለ? እኔና አንቺ አሁን ሰው ያስፈልገኛል። እኔ ሰው ያስፈልገኛል አይደለ? አሁን አንተ መቼስ ስራ የጀመርከውን ነገር ከኔ ጋር አትሄድም እንዴ? ይሄማ የታወቀ አይሆንም። ርብቃ ናት አብረህ የምትሄድ ልልህ ስል ካፌ ቀደም ዳውራውስ ማለት እኔ ነኝ አብሮ የሚሄደው። አንቺ ነሽ የምትሄጂ። ይኸው አዳምጪ። ይሄ ማለት ነው ለአንቺ ቃል የምገባልሽ ነገር ነው። ታውቂያለሽ ጥሩ ሙያተኛ ነኝ። እናንተ እስክትመለሱ ድረስ ነገሮችን አስተካክዬ እጠብቅሻለሁ። ይቅና አባቴ አስተካክለህ ሌላ ቤት ገንብተህ እዚህም ቤት የሚያስነጥ ቤት ገንብተህ እንደምጠብቅህ ተስፋ አደርጋለሁ። አውቃለሁኝ። አሁን በሱ መሀል ነው ቃል የምገባልህ። እንዳስከፋሁሽ ይገባኛል። ከዛ በኋላ ግን ጥሩ ጊዜ ይኖራል። ከፍቶሻል እንዴ? አልከፋሽም? አልከፋትም። እሷ በዛውም ሀገር ታያለች። አሁን ምን እናደርጋለን? ይምጡ፣ ብራችንን እንቀበላለን፣ እንፈራረማለን። ብራችንን ከሰጡን በኋላ ፓስፖርት እናውጣ። እዛ ሰው አለኝ ስለማቅ ለእነሷን ፓስፖርት አስጨርሳለሁ። አንተ የምታውቀው እዛ ሁነኛ ሰው አለ፣ ሁነኛ ሰው አለ። ችግር የለውም። በአይኔ በሚያይ ጊዜ ማቆሳለሁ። አንተ ብቻ የት ሀገር ነው የምንሄደው? ሐኪሞቹ እንደዛ አይደል ያሏቸው? ጥሩ ሕክምና ያለ እዛ ነው ብለዋቸዋል። በቃ አንተ ብቻ የሆነች ነገር ቋጥር የሚደረገውንም የሚስተካከል ነገርም ካለ እሱን አስተካክል። እኔ ለመንገድ የሚሆናችሁን ነገር ምንም ነገር አደርግላችኋለሁ። በቃ አንቺ ወንድሜን አደራ ተንከባከቢ። የአንቺ ኃላፊነት ነው። እኔም ባለቤትን እንከባከባታለሁ። እኔም ተንከባከቢ አደራ ነው የምልሽ። አደራ ተንከባከቢ። የብሩ ጉዳይ ከሆነ እኔ እጨርሰዋለሁ። ከዛ በኋላ ስትመለሽ ስለሚሆነው ነገር ምንም ቅንጣት እንዳታስብ። ተሸገርክብኝ። ኧረ እባክህ እንዴ ተዋ። እኔ ልክ ህልሜ ምን እንደሆነ ታውቃለህ? አንተ ድነህ ማለት ነው የቀደመውን አይነን አይቼ ማረፍ እፍ ማለት ነው። አደራ ነው የምልሽ አደራ። ይህ ኃላፊነት ቀላል አይደለም፣ ትልቅ ኃላፊነት ነው። እዛ በባዕድ ሀገር ምን እንደሚገጥማቸው አላውቅም። እኔ ወንድሜ ትናፍቀኛለህ እና ደስ ብሎኝ ነው። እና ርብቃ ያለውን ነገር ከኔ ጋር እያወራን ለሱ የሚገባውን ነገር በቃ ሁሉን ነገር አንቺ ነሽ የምትወጪ። መልካም እግዚአብሔር ይጨመር። አንተ ደግሞ እንግዲህ ዛሬ ብሩን የምቀበል ከሆነ
በቃ የተወሰነ ብር እሰጥሃለሁ። የፓስፖርቱን ነገር ማለት ነው። የተወሰነ ማለት ምን ያህል ብር ትሰጠኛለህ? ነው እኔ እዚህ ምን ለምትጨርሱበት ብቻ ነው። ምን ያህል ብር? በቃ የፈለግከው ከገባልህ ሙሉ ስጠኛ እና በቃ ሁሉም ነገር እኮ ለእናንተ ነው የሚሆነው። እንደዛ ነው። ከመጣ ይቀር ግማሽ ከመስጠት ያው ሙሉ መስጠት ይሻላል ብዬ እኮ። ምንም ችግር የለም በቃ አይ ከሰጠኝ ሙሉ ስጠኝ። አንዴ እሱ አሁን ፓስፖርት ካለቀው ድጋሚ አምጣ ከመለስ እንደው በእናንተ አካውንት ይገባል ብሩ። እኔ ጋር ምን ይሰራል? በኔ አካውንት ነው ወደኔ ነው መስለክልኝ። በቃ የፈለጋችሁት ሊያርጉት። እሺ በኔ ማለት ያው የኛ እንትን ነው የኛ ለኛ ምን ማለት እኔ ባይታየኝም በሽታ አውቀዋለሁ። ብሩን ችግር የለውም። በእርግጥ ያው እሷ ጋር ቢሆን እሷ የሚያስፈልገውን ነገር ታረግበታለህ። ምን ማለት ነው? እኔ አይደለም የታመምኩት። ተመካከሩበት። እኔ አይደለም የታመምኩት። ለብሩ አንቺ ጋር ምን ነው? እኔ አይደለም እንደ በሽታ አሁን በቃ እነሱ ይመጣሉ። ያለ ነገር ታወሪያለሽ እንዴ? እነሱ ይመጣሉ። ያለ ነገራችን ሆነ ችግር የለውም። አሁን ሲመጡ ስንፈራረምና በኔ ምንድነው የምታወሪው? ሴትዮ ብሩ እኔ ጋር ነው የሚሆነው። ብቻ ይኸው አዳምጠኝ። ምንድነው የማዳምጠው? ፓስፖርቱን በቃ በቶሎ ይጨርስልሃል። አይ ፓስፖርት አይደለም ፎከስ ማድረግ ያለበት ፓስፖርቱን ቶሎ ማስጨረስ። እኔ በቃ ሊያመኝ ነው ድጋሚ ወደ ላይ ነው። ብሩ እኔ ጋር ነው የሚገባው። ተው አታስከፍኝ በማርያም ብሩ ለኔ ላስኩ። ምንም ችግር የለም አልኩት። እኔ ችግር የለም ብያለሁ። እኔ ተይኝ እድናለሁ። ድኛለሁ። በቃ ግን ብሩ ስጡ። ልጁን ደውልና ማለት እኔ ብሩን በአካውንት ያስገቡልኝ። እንደው በእናታችሁ አዳምጠኝ ሮቢ። ስለ ፓስፖርቱ ላይ እኔ አውርታችሁ ጨርሱ። ስለሐለስ ጀምር በእኔ ነው የሚገባው። እንትን ማለት እኔ ይከብደኛል። በቃ የድጋሚ የሚያመኝ ነው የሚመስለኝ። መጨራረሱ አይደለም እኔ ውስጥ ሰላም ሆኖ ምንድን የሚመስለኝ አካውንቱ እኔ ውስጥ ሲገባ ጤንነትና በቃ ምንም እንዳያሳስብ ድነህ ነው የምትመጣ። ከዛ በኋላ እኔ እኮ አሁን አንተ አይደለም ያሳሰበችኝ እሷ ናት እኮ። እኔ እና አንቺ ነው የምናወራው። እኔ ከእሱ ጋር ምንድን ነው ከዛ በኋላ ማለት ነው ሮቤ አዳምጠኝ። ከዛ በኋላ ከፈለክ ከእኛ ጋር ትኖራለህ። ከፈለክ በቃ የሆነ ቤት ተከራይተህ ቀለል ያለ ከኔ ጋር አብረህ ትሰራለህ ምናምን። ወንድሜ ደግሞ ችግር አለ። እኔ ዛሬ ብሩ ገባ አልገባ አላለሁ። ይገባል። በቃ ይሄ በኔ ጣል ይገባል። ለኔ ላክልኝ ነው ለሷ አትላክ። ችግር የለም። እሺ ጎሽ በኔ ነው የሚላከው በኔ ነው። እኔ አይደለም ወንድም እንደ ልጅ የምትጨቃጨቀው ምን ልጅ ምናምን ትለኛለህ? እኔ አይደለም ወንድም ለኔ ላክልኝ። ለምን ነው አንተ አሁን በቃ ስለመዳን ብቻ አስብ። ኧረ ተይኝ። አልዳን በቃ አልዳን ተይው እንጂ አልዳን ብሩ ለኔ ያስገባልኝ። አማት አልዳን ትላለህ እንዴ? የኔ ህልም ምንድን ነው? አንተን ማዳን አይደል እንዴ? እኔ ምንድነው እኔ የሁሉ ወንድም እኔ አሁን ደግሞ አካውንቱን 15 ሚሊዮን ብር አንተ አካውንት ውስጥ ገብቷል ስትሉ ሲሆን ደህና ሆነ አይኔ ራሱ ላይ ይችላል። የትኛው በቃ እንዴ አንቺ ላይ ገባን። በቃ ሴት ታዲያ እናንተ ተው ማተጨቃ ታመሻል። አንቺ የኔ አይን አይደል እንዲጠፋው እንዴ? ለምን ነው እሷ የሚገባው? እኔ አዳምጦ እኮ እኔ የምታመንኩት አይደል እንዴ? የሚያስፈልገው ነገር እኔ ራሴ እከፍላለሁ። እናንተ በቃ ነገር ትጨራ ምትገርም ሰው ይና አትይጂ እኔ ራሴ ታክሜ እምጣለሁ። ለምንድን ነው በቃ እንዳለ ነገር የምትጨቃጨቅ? እየተጨቃጨቅን አይደለም። የታመንኩት እኔ ነኝ አይደለ? ሰውዬ ለኔ ብሩን ትራንስፈር አድርግልኝ እያመመኝ ነው። አሁን እየመጣን ነው። ደውሎልኝ እሺ መጡ አይደለ? ለኔ ብሬን የምታከምበትን 15 ሚሊዮን ብር አካውንት አለ በምታውቀው አካውንት አስገባልኝና እኔ ልዳን። እሺ ሮቤል፣ እሺ ግን ማለት ነው ከዚህ ቀድሞ የኔ ወንድም በሚገባት ቋንቋ ነገር ይበላል። የታመመው እሱ ነው፣ ብር የሚያስፈልገው ለሱ ነው በላት። ሮቤል አዳምጠኝ፣ እሱ ችግር የለም ግን አንተ ቀድሞ ነገር ማለት ነው እዛ ጓደኛ ላይ ደውልና ፓስፖርቱን ያስተካክል። በቃ ተውኝ፣ በቃ ተይኝ። በተኛ ነው የሚሻለው። ተውኝ። እኔ ምንም በሽታ ነው እናንተ ናችሁልኝ። እኔ ብር ላኩልኝ ፓስፖርቱን ነው ብር ላኩልኝ አለኝ። አንቺ ተይኝ፣ ዛሬ አለኝ። እንደሱ ነው የምትፈልገው? በቃ ምንም ችግር የለም። በቃ ሰዎቹ ወደ አንተ አካውንት ያስገቡ። ብሩን አታነቃቀው። አንቺ ደርሰሽ ምንድን ነው የምትሆኚው? የሚያስደስት ትልቁ ነገር ማለት ነው። ትልቁ ነገር እኔ እሱ ጋር ደስታ መፍጠር ያንቺን ጉዳይ ማለት ነው። አንቺ ርብቃ ምን ሆነሽ ነው ያለውን ነገር በጣም ሰው ላይ እንዴት ትጨክኛለሽ? በስመ አብ ወወልድ ወመንፈስ ቅዱስ ማለት እሷ እኮ እውሮኝ ተይኝ ያይሽኝ ገብቶኛል እኮ የእሷ ሀሳብ ልቤ ብርሃን ነው። ባላይም ልቤ ብርሃን ነው አውቀዋለሁ። አይደለም ሮቤል ተው። እሷ እኮ ሀሳቧ ማለት ነው አደራ ስላልኳት ለሱ የሚያስፈልገው አደራው ለራሴ ስጠኝ። ሰውዬ በእናትህ ብሩ የምትጠኝ ከሆነ ለራሴ ይደም ግዴታ ትሄዳለህ። አብራ ትሄድ በቃ ቁም ጠፋት ትሄድ እቅዴ ምንም ድኑ መምጣት
ቱር ላደረገ በዛው ድኖ ልድኜ ልመጣ ነው። ያማለ ያማለ በቃ አብሬክ ይሄዳለሁ። ሁለታችሁ አብራችሁ እኔ ይኸውልህ ወንድሜ ብሩን ለሷ መስጠት ከሆነ አልሄድም። እዚሁ በሱ እሺ እቀራለሁ። አልወጣም። አልታከል። ኧረ እናንተ ልጆች ኧረ ምን ሆናችሁ ነው? መጡ። ሰላም ነው? ሰላም ነው? አይ ቆይ የት ነው? ሰላም እንዴት ነሽ? አንቺ አልመሰልሽም። ሰላም ነው? ቤት ገዢ ነው። አይ እሷን ሌላ ቁጭ በል እስኪ አረፍ በይ። በጣም ጸብ ላይ ናችሁ። በማን እንዲገቡ ወሰናችሁ ታዲያ? የቤት ጸብ እንዴት ነሽ ታዲያ? ገዢ ናት እንዴ? ማን ናት? አይ ይቺን ሌላ ቦታ ማቃስ ልጅ ነሽ። እኔ እሷ እንደሆነች ያላወኩም ነበር። ደላሎቹ ነው ይመስል። እናንተን ለማስማማት እዚህ ጋር መሆን አለብኝ መሰለኝ። እሺ አቤት። ምን ነበር? ምን ጸብና ልቀውና አውራኝ። ለምንድን ነው የማወልቀው? ማንሽ አንቺ? አይ ችግር የለም እንዲህ ነው ለምዶታል መሰል። ምን ነው የለመደው? በዚህ አጭር ጊዜ መነጽር ይለመዳል። ምን ማለት ማንሽ አንቺ? ቆይ እናንተ ዝም በሉ። ማንሽ አንቺ? ምንድን ነው ያስገባው? ምንድን ነው ያስገባው? ስራ ቦታ ማቃት። ውጪ እናቴ ውጪ። ቤተሰብ እኮ ውጪ ተነሺ እኮ ውጪ። አይደለም አምጠጣው አላማረኝም እኔ። ተይ ተነሽ እናቴ። አይሆንም አናወራም። አይሆንም ትውጣ። ውጪ እኮ ውጪ። ተነሺ ሮቤል ተነሺ ውጪ። ምንድን ነው አያገባህም። ተው አልቀመጥም። እኔ እወጣለሁ። እኔ አሳልፈኝ ሮቤል እኔ እወጣለሁ። አሳልፈኝ። አልቀመጥም። እወጣለሁ ወይ ፎቶ ወይ ልምጣ። ማናት? ለምን መነጽር አሩቅ ትለኛለች? እኔ ከዚህ ሴትዮ ጋር ልቀመጥ ማስወጣ። እኮ አስወጣት። ታውቃታለህ? አዎ አውቃታለህ። በቃ አስወጣት። የምታወራው ነገር እያስጠላኝ ነው። ገና ሳላውቃት እኮ አስወጣልኝ። አንተ ጋር የሚገናኝ ነገር የለም። አይም ብለህ ነው ሰው አስገብተህ የምታሰደበኝ? ሮቤል እኔ አልቀመጥም። ለቂ ነው ውጪ። ማን ነው የሚገባው? ሮቤል ምን ሆነ ነው? አስወጣኝ።